የአንድ ሰው ውሎና መሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በዓይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸልተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ አያውቅ። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል፣ ዕቃ የማይሰብር ማን አለ አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠህ ትገባለህ። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተክርስቲያን የድህነት ስፍራ ናት፣ መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻልን እናደርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር 1። ሐምሌ 26 2014 አዲስ አበባ። የኖህ መርከብ ለመጨረሻ ጊዜ የገባችው እንስሳ። የኖህ መርከብ ጉዳይ በጣም አስገራሚ ከሚሆኑብኝ የመጽሐፍ ቅዱስ ታሪኮች አንዱ። በዓለማችን አሁን ላይ ያሉ እንስሳት ሁሉ ከነ ባለቤቱ እንዲገኙልን እንደሚባልበት ሰርግ ጥንድ ጥንድ ሆነው የገቡባት ትልቅ መርከብ ታሪክ። ዳግም ለሰው ልጆች ወላጆች ለመሆን የተመረጡ 4 ወንዶችና 4 ሴቶች ብቻ የተሳፈሩባት ትልቅ መርከብ። ሁኔታዋን ሳስበው ብዙ እውነታዎችን ያዘለ ነው። ከሁሉም በላይ ግን መርከቢቱ የቤተ ክርስቲያን ምሳሌ መሆኗ ብዙ ነገር እንድናስብ ያግዘናል። ቅዱስ ዮሐንስ አፈወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተ ክርስቲያን ግን ተኩላ ሆነው ገብተው በግ ሆነው የወጡ ብዙዎች ናቸው ብሏል። እውነትም ቤተ ክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተ ክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኛ ሆነው ይወጧል። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው ዓይን ታውሮ በኃጢአት ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው የሚያዩ ሆነዋል። ቤተ ክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ይሆናል። ዘይት ወደ እርሷ ሲገባ ቅባ ቅዱስ ይሆናል። ህብስትና ወይን ወደ እርሷ ሲገባ ቅዱስ ቁርባን ይሆናል። ወደ ቤተ ክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ ሲወጣም ጅብ ነው። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተ ክርስቲያን ወጥተው ስንቶች በዚያው ቀሩ? ለዓለም ጨው እንዲሆኑ ተልከው እዚያው ማሙተው የቀሩ ስንት አሉ። እርግብ ግን ማረፊያ ስታጣ ተመለሰች። ከመርከቢቱ የራቅን ሁላችን ልባችን በእግዚአብሔር እስካላረፈ ረፍት የለውም እንዳለ ሊቁ ወደ መርከቧ ፈጥነን መመለስ አለብን። ሰሞኑን ደግሞ አንድ ጥያቄ ባይምሮ የተመላለሰ፣ ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል? ይህን ጥያቄ በግልም በጉባኤም ላይ ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገው። ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንስሳ ጥሎ እንዳልገባ የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተል። ክንፍ ያላቸው በረው ቀድሞ ይገባሉ። እንደ ጥንቸል፣ እንደ ካንጋሮ፣ እንደሚዳቋ ያሉት ዘለው ይገባሉ። ወደ ቅድስት ቤተክርስቲያን ነፍሳቸውን ለማዳን ፈጥነው በረው የገቡ እንደሚዳቋ ዘለው የደረሱ ብርቱ ሰዎች አሉ። እንደ ፒኮክ ያሉ ባለውብ ክንፎች፣ እንደ ቀጭን ያሉ ባለረጃጅም አንገቶች፣ እንደ ጃርት ያሉ ሌላው ላይ የሚሰኩት እሾህ የለበሱ እንስሳት ወደ መርከቧ ገብተዋል። በቤተ ክርስቲያን እንደ ፒኮክ አምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ሰዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱ
አንገታቸውን እንደሚያገዝፉ የዕብራውያን ሴቶች አይነት ሕይወት ያላቸውም ገብተዋል። እንደ ጃርት በክፉ ንግግር የሰው ልብ ላይ የሚሰኩት ጥላቻ የለበሱ ሰዎችም ገብተዋል። የኖህ መርከብ ያልያዘችው እንስሳ እንደሌለ ቤተክርስቲያን ያልተሸከመችው አይነት ሰው የለም። ወደ ጥያቄ ስመለስ በእኔ ግምት ወደ መርከቡ በጣም ዘግይታ የገባችው ኤሊ ትመስለኛል። በላይዋ ላይ ድንጋይ የተጫናት እጅግ ቀርፋፋ ኤሊን የማይቀድም እንስሳ መቼም አይኖርም። ምንም ብትዘገይም ኖህ እስከ መጨረሻው ጠብቆ አስገብቶ ለዘር አትርፏታል። እግዚአብሔር ምንም ብትዘገይ ኤሊ ሳትገባ መርከቡን አልዘጋውም። የኤሊ በመርከቡ መትረፍ በቤተ ክርስቲያን ልንተርፍ ተስፋ ለምናደርግ ለኛ ትልቅ መጽናኛችን ነው። ወዳጄ ወደ ቤተ ክርስቲያን ለመምጣት እንደ ወፍ ትበራለህ? እንደ ሚዳቋ ትዘላለህ? ወይስ እንደ ኤሊ ትጎተታለህ? እግሮች ለመንፈሳዊ ነገር ሲሆን አቅም እያጡብህ አልተቸገርክም? ልብህ ቢፈልግም እንደ ኤሊዋ የተጫነ የኃጢአት ድንጋይ አላንቀሳቅስ ብሎስ አላዘገየህም? እንዲህ ከሆነ አትጨነቅ። መርከቧ ቤተ ክርስቲያን አንተን ሳትይዝ ጥላ ወዴትም አትሄድም። ጉዞህን እስካላቆምክ ድረስ ትጠብቅሃለች። እየተጎተትክም ቢሆን አንተ ብቻ ወደ ደጁ ገስግስ። አንተ ብቻ መንገድ ጀምር እንጂ ፈጣሪ በሩን የሚዘጋው አንተ እስክትገባ ጠብቆ ነው። ቅዱስ ኤፍሬም ሶርያዊ እንዳለው እንዲህ ብለህ ለምነው፣ ብበድልህም እንኳን አሁንም በርህን እያንኳኳሁ ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው። ሚያዝያ 5 2013 30 ዓመት ከጌታ ጋር። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብራው በአንድ ቤት ውስጥ ኖራለች። ሌላውን እንተውና ይህ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ። ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርግ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና ደሪ የሚላት አምላኳ ነበር። የማይተኛው ትጉህ እረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከእመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት ሹሩሩ ብላ ያስተኛችው እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፋ ይሆን? በሕልምም በእውንም ከፈጣሪ ጋር መኖር እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር ነውና ጸሎትም ጭምር ነበር። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት የሆነልሽ፣ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡ። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ይሆን? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃ እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት በውሃ እንደሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ሲነግራት ኖሮ ይሆን? ስለ የትኛው ምስጢር ሲገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብራው ስትኖር በስንት ነገር ስትደነቅ ኖራ ይሆን? እንደ መንፈሳዊት እናትስ ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ዕፀ ጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ ዕፅ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡበት ዓለትስ ነግራው ይሆን? እርሱስ የዓለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆን በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽም እያል ከአባ ሕርያቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም የመጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንዳዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ የአንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩ። ሰውና መላእክት አንድ ላይ ተሰልፈው
ብርቱ የሚሆን ባንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋ ትተህ እግዚአብሔርን በቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻላል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነቱን እርምጃዎች እንዲራመድ የመራችውን ድንግል መቆም ያቃተን ደካሞችን እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ ተራራ በታቦር ከጌታ ጋር ነበሩ። ፊቱ ሲያበራ አይተው በዚህ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። 30 ዓመት ከጌታ ጋር የኖርሽው እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ 3 ዳስ እንስራ የማትየዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት ማያስፈልግሽ ለእኔም ልጄ ነው ማለት የምትችዋ እናት ሆይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ሆይ 30 ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቧ ሕሊናዬ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። 30 ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግልስ ስንት ራእይ አይታ ይሆን? መላ ሰውነታችን ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ሰኔ 21 2012 አዲስ አበባ ኢትዮጵያ።